ሰላም እንዴት ናችሁ ቤተሰብ? ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ዛሬ እንግዲህ በጣም የሚጣፍጥ ተበልቶ የማይጠገብ የቀይ ስር ጥብስ አብረን እንሰራለን። ቀይ ስሩን እንግዲህ ልጬ እንዲጥፍ እያደረኩት፣ በመቀጠልም እንግዲህ እፈቀፍቀዋለሁ ማለት ነው። መክተፍ ሳይሆን እንደዚህ መፈቅፈቅ ነው የፈለኩት። በዚህ መልኩ ተጠናቋል። ሽንኩርት መላጥ ጀመርኩኝ። በጣም የሚጣፍጥ ተበልቶ የማይጠገብ እጅጉን በጣም ጣፋጭ የሆነ የቀይ ስር ጥብስ ነው የምሰራው። እንደዚህ ከከተፍኩ በኋላ ሽንኩርት እንግዲህ ድስት አዘጋጅቻለሁ። ሽንኩርቴን ከተፍኩኝ። ዘይት ጋል እንዲልልኝ እፈልጋለሁ። እንግዲህ ዘይት ቅድሚያ የማደርገው ሽንኩርቱን ቶሎ የማብሰል ኃይል አለው። የጋለ ዘይት ከሆነ እንደዚህ አድርጌ ሽንኩርትና ዘይቱን አብሬ ጥብስ አደርጋለሁ ማለት ነው። በመሀል እንግዲህ ማማሰል ግድ ይልብናል። አምሮበት እንግዲህ ሽንኩርቱ እየተጠበሰ ይገኛል። በዚህ ሁኔታ እንግዲህ ሽንኩርቱን አብስለን እያደረስን ነው። እንግዲህ ቀይ ስር እጅጉን በጣም ደስ የሚል ምርጥ የአትክልት ምግብ ነው። እናም እንግዲህ እኔ ቀይ ስሩን ድብና አድርጌ አላበስለውም ስሰራ፣ ነጭ ሽንኩርት አድርጌ ያለው ሽንኩርቱ መብሰል ስለጀመረ በዚህ ሁኔታ እንግዲህ ጥብስ እያደረኩት ይገኛሉ ማለት ነው። እናም እንግዲህ በጣም ድብና አድርጌ አላበስለውም ቀይ ስሩን። ብቻ ግን እጅግ በጣም ደስ የሚል ጣዕም ያለው የሚጥም ምግብ ነው። በዚህ መልኩ እንግዲህ ሽንኩርቱን ዘይቱን ከነጭ ሽንኩርት ጋር አንድ ላይ ጥብስ ካረኩት በኋላ የፈቀፍቅ ያዘጋጀሁትን ቀይ ስር እጨምራለሁ ማለት ነው። ሚክስ አደርገዋለሁ። እጅጉን በጣም ጣፋጭ ነው። በጣም የሚጣፍጥ አሰራር ነው። ጎረድ አድርጎ ከመክተፍ እንደዚህ መፈቅፈቁ እጅጉን በጣም ደስ ይላል። ቶሎ የመብሰልም ኃይል አለው። ይፋጠናል ማለት ነው። ሚክስ አረኩት ማለት ነው። በመሀል እንግዲህ አማስሏለሁ ማለት ነው። አያለው ያው ምግብ ስንሰራ ሁሌም እንግዲህ በጥንቃቄ ድስቶቻችንን ቶሎ ማየት አለብን ማለት ነው። በዚህ መልኩ እንግዲህ አምሮበታል። ፓውደር ዝንጅብልን ያደረኩት። በመቀጠል እንግዲህ እጅጉን በጣም የሚጥም አሪፍ የሆኑ ያጣፍጣሉ የሚሉትን ቅመማቶች አድርጌበታለሁ። ኮረሪማም ስለሚያጣፍጥልኝ ማለት ነው። በጣም አሪፍና ደስ የሚል የወጥ ቅመሞችን እንግዲህ አሳትፌበታለሁ። በዚህ መልኩ እንግዲህ እናንተም ወጥ ይህ ቅመም ያጣፍጥልኛል የምትሉትን ቤት ያፈራውን መጠቀም ትችላላችሁ።
አንድ ላይ እንዳርጌ ሚክስ አርጌ ሽታ አርጌዋለሁ። እጅጉን በጣም ጣዕሙ ተበልቶ አይጠገብም። ከፈለጋችሁ በሳንዱሼት ከፈለጋችሁ በእንጀራ በማንኛውም ነገር መመገብ ይቻላል ማለት ነው። ቀይ ስርን ቃሪያ አዘጋጅቻለሁ። ከላይ እንግዲህ ቃሪያን ምድር አድርጋለሁ። በስተመጨረሻ ሌላ ግብአቶችን እንግዲህ ጨው ሳይቀር አስገብቻለሁ። አሁን የቀረው ቃሪያ መጨመር ነው። ቃሪያ መጨመርና በዚህ መልኩ እንግዲህ አድርሰናል ማለት ነው። በስተመጨረሻ እንዲህ ቃሪያ ጨምረናል። እንግዲህ በጣም ይጥማል። ሰርታችሁ ሞክሩት። የወደዳችሁ ካላችሁ በዚህ ቻናል አዲስ ሆናችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ስል በአክብሮት እጠይቃለሁ። በዚህ መልኩ እንግዲህ እኔ ቀይ ስር እንዲመሰርች የምጠቀመው በጣም አሪፍና ጣፋጭ ምግብ ነው። በስተመጨረሻም እንግዲህ እንደዚህ እኮ ነው አምሮበታል ማለት ነው። በጣም አድርጌ